ለነኚህ ሁለት ጎረቤት አገራት አንድ ህዝብ ለሆኑ አገራት የሰላም ዘመን መጣ አለ። አፍሪካ ካርታ ላይ የኤርትራ ካርታ አለ፣ የኢትዮጵያ አለ፣ መስመሩ አለ አይደለም? ከላይ በኩል የኤርትራ ካርታ ላይ ውሃ ይፈስና በኤርትራ በኩል ባለው ላይ ቅዱስ መጽሐፍ ሲናገር እግዚአብሔር በአንድ መንገድ በሌላም ይናገራል፣ ሰው ግን አያስተውለውም። በህልም በሌሊት ራእይ አፍላ እንቅልፍ በሰዎች ላይ ሲወድቅ በአልጋ ላይ ተኝተው ሳሉ በዚያን ጊዜ የሰዎች ጆሮ ይከፈታል፣ በተግሣጽም ያስደነግጣቸዋል። መጽሐፈ ኢዮብ ምዕራፍ 33 ከቁጥር 14 እስከ 16። እግዚአብሔር ነገሮች ከመፈጸማቸው በፊት አስቀድሞ ለባሪያዎቹ ይናገራል። ከሰው የሚጠበቀው ትንቢቱን በእግዚአብሔር ቃል እውነት መርምሮ መቀበል አሊያም መጣል ነው። ኢትዮጵያውያንና ኤርትራውያን ወንድማማቾች የሆኑ ሕዝብ ናቸው። አንዱ ለሌላው መከታ ነበር። ነገር ግን የጥቅም ጉዳይ አለያየው። ኤርትራ እንደ ሀገር ከኢትዮጵያ ነፃ ስለመውጣታቸው ለዜጎቻቸውና ለመላው ዓለም ያበሰሩት ግንቦት 16 1985 ነበር። በኢትዮ ኤርትራ ጦርነት በብዙ ሺህ የሚገመቱ ሰዎች ሕይወታቸውን አጥተዋል። ከ1990 እስከ 1992 በነበረው ደም አፍሳሹ የድንበር ጦርነት ከ70 ሺህ በላይ ዜጎች ሞተዋል። ውድ የመልእክተኛ ሚዲያ ተከታታዮች ለዚህ ቻናል አዲስ ከሆኑ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። አገልጋዮች ስለ ኢትዮጵያና ስለ ኤርትራ ሀገር ያዩትን ራእይ ከዚህ ቀጥለን እንመለከታለን። የትንቢት መልእክት እንደሚከተለው አቀርባለሁ። በራእይ የኤርትራው ፕሬዝዳንት ክቡር ኢሳያስ አፈወርቂ በአዲስ አበባ ከተማ መሃል ፒያሳ በትልቅ መንገድ ዳር ባለ በአንድ መናፈሻ ስፍራ ተቀምጠው ያለምንም አጃቢ ያለምንም ስጋት ተቀምጠው አላፊ አግዳሚው ሰላም እያላቸው ሲያልፍና እሳቸውም የሕዝቡን ሰላምታ እየተቀበሉ በሰላምታ ዘና ብለው ሲያስተናግዱ በመመልከቴ እጅግ ተደነቅኩ። በዚህ መደነቅ ውስጥ ሳለው እግዚአብሔር እንደዚህ ብለህ ተናገር አለኝ። አሁን በእኚህ መሪ ውስጥ እግዚአብሔር የሰላምን ሐሳብ አስቀምጧል። የትግላቸውን መቋጫ ከኢትዮጵያ ጋር ያለውን ጉዳይ ሁሉ በሰላም መልክ ማስያዝ እንደሆነ እግዚአብሔር አሳውቋቸዋል። ስለዚህ ይህ ጉዳይ በልዩ ሁኔታ የሚመለከታችሁ የኢትዮጵያ አለቆች ሁሉ ከዛሬ ጀምሮ በዚህ የሰላም ሐሳብ ላይ አበክራችሁ እንድትሰሩ እግዚአብሔር ይናገራል። ይህን ስታደርጉ እኔ የማመልከው እግዚአብሔር የሰላም አለቃ ባደረገው በልጁ በኩል ከናንተ ጋር እንደሚሆን አውቃለሁና እጸልያለሁ። ወገኖች ሁሉ ጸልዩ። የጸለይን ምን አየው መሰለ? የዚህ የአፍሪካ ካርታ ላይ የኤርትራ ካርታ አለ፣ የኢትዮጵያ አለ፣ መስመሩ አለ አይደለም? ከላይ በኩል የኤርትራ ካርታ ላይ ውሃ ይፈስና በኤርትራ በኩል ባለው ላይ እያጠበው ይመጣና ይሄ ኢትዮጵያና እንትና መሀል ያለውን ያጠበውና መስመሩ ኢትዮጵያና ኤርትራ መካከል ያለው መስመር ያጠበውና ወስዶ መሀል ወደ አድዋ ነው፣ ትግራይ ውስጥ ነው ቦታው። ትግራይ ውስጥ ትግራይም በደንብ ስለማላውቀው ነው። ሰንተሩ ላይ ወስዶ እንደ ቤርሙዳ ትሪያንግል ይሄ ውሃ እንትን ሲል የሚፈጠራል ጉድጓድ ነገር እንደሱ ይሆንና ይዞ ይገባል ወደ ውስጥ፣ እንትኑን ይዞ ወደ ውስጥ ይገባል ማለት ነው። እኛ ምንድነው ይሄ ነገር? እነዚህ ሁለቱ ሀገሮች ሊቀላቀሉ ነው እንደ ብዬ አልኩና እዛው ትንቢቱን እዛው ተናገርኩ ማለት ተቀርቷል። ወደፊት ትንቢቱ በምስክርነት ጋር ይወጣል። አሁን በጣም በቅርብ ጊዜ እግዚአብሔር በራእይ አሳየኝ። የቀደመችውን የኢትዮጵያን ካርታ አሳየኝ። ኤርትራና ኢትዮጵያ በአንድነት ያሉበትን አሳየኝና ቢጫ ቀለም ቀባውና እንዲህ አለኝ፣ አሁን ለነኚህ ሁለት አገራት፣ ለነኚህ ሁለት ወንድማማች አገራት፣ ለነኚህ ሁለት ጎረቤት አገራት አንድ ህዝብ ለሆኑ አገራት የሰላም ዘመን መጣ አለ። አሁን እነኛ አገራት ሰላም መጥቶላቸዋል።
ከእግዚአብሔር ዘንድ ሰላም መጥቶላቸዋልና ይሄን ከእግዚአብሔር ዘንድ የመጣላቸውን ሰላም የሚያስተናግዱበት የሚወያዩበት የጊዜ ነው አለ እግዚአብሔር። ስለዚህ አሁን በእነኚህ ህዝቦች መካከል ምንም አይነት የኃይል ቃል ምንም አይነት የጸብ ቃል እግዚአብሔር መስማት አይፈልግም። ጊዜው አሁን የሰላም ነው። ስለዚህ ማንኛውም በሁለቱም አገሮች ያለ የመንግስት አካልም ሆነ ሌላ አካል በሰላምና በእርቅ ላይ ውይይት ቢያደርግ አሁን ጊዜው ነው ይለኛል የሰራዊት ጌታ እግዚአብሔር። ስለዚህ በዚህ በሰላም ጊዜ የሰላምን አጀንዳ ይዛችሁ እንድትነሱ እግዚአብሔር ይፈልጋል። አሁን በዚህ ላይ የሚሰራ በሰላም ላይ የሚሰራ ማንኛውም አካል ስኬታማ ይሆናል ይለኛል የሰራዊት ጌታ እግዚአብሔር። ምክንያቱም አጀንዳውን እግዚአብሔር ይዞት መጥቷልና። ይህ ባይሆን ግን ጥሩ አይሆንም። በዚህ በንትርክና በመቃቀር እንዳይቀጥሉ እግዚአብሔር ይፈልጋል። አሁን የሰላም አጀንዳን ይዛችሁ እንድትነሱ እግዚአብሔር ይፈልጋልና ይሄንን እንድትሰሙ እና እንድትተገብሩ ይሁን። እኛም ደግሞ ቤተክርስቲያን ደግሞ በዚህ ጉዳይ ላይ እንድትጸልይ መልእክቴን አስተላልፋለሁ። እንጸልይ ወገኖች፣ በዚህ ጉዳይ ላይ ልንጸልይ ይገባል። ሰላም አጀንዳ ሆኖ ከእግዚአብሔር ዘንድ ስለመጣ ይህንን እኛ ደግሞ ተቀብለን በዛም በዚህም ያሉ በዛም ክፍል በኤርትራም ክፍል በኢትዮጵያም ክፍል ያሉ ሁሉ ተቀብለው ይህን የሰላም አጀንዳ እንዲወያዩ በዚህ ሰላም አጀንዳ ላይ እንዲሰሩና እግዚአብሔር ያዘጋጀላቸውን ሰላም አግኝተው በጋራ እንዲነግዱ በጋራ እየሰሩ በጎረቤትነት እየሰሩ በሰላም እንዲኖሩና ተጠቃሚ እንዲሆኑ የሰላም ተጠቃሚ እንዲሆኑ እግዚአብሔር ይሄንን ይፈልጋልና በዚህ በኩል እግዚአብሔር እንድታዘዙ ወገኖች እንጸልይ እና በዚህ ላይ እንጸልዩ መልእክቴን አስተላልፋለሁ። በናዝሬቱ በኢየሱስ ክርስቶስ ስም ሰላም ይሁን። በናዝሬቱ በኢየሱስ ክርስቶስ ስም በእነዚህ በሁለት ጎረቤት አገራትና እህትማማች አገሮች ላይ ሰላም ይሁን በኢየሱስ ክርስቶስ ስም። ከዚህ ባሻገርም በኤርትራ ስለሚሆኑ ታላላቅ የወንጌል ሪቫይቫሎች በአባቶች እግዚአብሔር የተናገረ ሲሆን ሁሉም ጊዜውን ጠብቆ የሚከናወን ይሆናል። ፈጽሞ ለወንጌል ልባቸውን የዘጉ ሀገራት በክንዱ ኃይል የወንጌል እሳት በየቦታው እየፈነዳ ከሰው አቅም በላይ የሆነ እግዚአብሔራዊ ጣልቃ ገብነት ሲሆን ተመልክተናል። በኤርትራ ሕዝብ የሚስተዋለው ይኸው ነው። እግዚአብሔር ከሰው ሥርዓት በላይ ነው። ልጆቹን ለመታደግ በየትኛውም ሁኔታ ውስጥ መስራት ይችላል። ውድ የመልእክተኛ ሚዲያ ተከታታዮች ስለ ምድራችን ሰላም በያለንበት ልንጸልይና ድንቅ እግዚአብሔራዊ አሰራሩን አምላካችን እግዚአብሔር በምድሪቱ እንዲገልጥ ከትላንት ይልቅ ወደ እርሱ መጫው ያስፈልጋል። መጽሐፍ ቅዱስ ሲናገር እሰራለሁ የሚከለክልስ ማን ነው ይላል። እግዚአብሔር ዛሬም በሥራ ላይ ነው። እግዚአብሔር ለምድራችን ሰላምን ያድርግልን። ውድ የመልእክተኛ ሚዲያ ተመልካቾች ለዚህ ቻናል አዲስ ከሆኑ ሰብስክራይብ፣ ላይክ፣ ለሌሎችም እንዲደርስ ሼር በማድረግ ቤተሰብ ይሁኑ።